ያው ጠበሳም አለ ስፔን ታረጋለህ ፍሎቲንግ ሬስቶራንት ማን ይግዛኝ ማንም ኢንተረስት የለውም ያለፈው ታሪክ ግርድ መጋዘን ውስጥ ከሞላ ምርት ማስቀመጫ ቦታ አይኖርህ ህዝባዊ መሆን አለበት በያስባለሁ መንግስት አቅም ኢንሲግኒፊካንት ሊሆን ነው ማለት ነው ብራን ገፍቶ ያለ መጀመር ችግር ስራዎች ለመስራት ስነሳ ስለ ፋይናንስ ማስብ አይመስለኝም እቁብ 15000 ብር አግኝቶ እንደነበር አቃለሁ ከዚህ በኋላ ኢኖቬሽን ነው ትልቁ የመወዳደሪያ መድረክ የጃፓንና የቻይና ልጆች ቤት ውስጥ ነው ድሮን የሚያመርቱት ካያቸው እንደ ከረሜላ በየሱቁ ልታገኘቸው ይገባል ምሮ ከሰረው ወደቀ የሚባለው አይሰማኝም ምክንያቱም እንኳን እኛ እንቅርና የቻይናን እኮ የሚገዛ የለም ስራ ልጀምር ስትል ረዳት ማጣት ስሜት እሱ ራሱ አንዱ ትልቅ ፕሮብሌም ነው ትምህርት ቤት አላስተማሩም እንዴ ምናምን አለ መድኃኒት ስትወጋ የግድ ሳያምህ አይገባም እኛ ሀገር ኮንቴክስት ይከብዳል ከዚህ በኋላ ነው ማወራቸው ብዙ ጊዜ ስለሚቆረጡ ነው እንጂ ኢንተርፕረነሮች የሚሰሩት ከስፐርም እና እንቁላል ነው ብዬ ነው ማስበው ማሽን ማምረት እኮ ለኛ አንችለው